የምህረት ደጁ ተከፈተ ኢየሱስ ይጣራ ኑ ወደኔ ያለ በልብ ወሰነ እርሱን ለመከተል አሁን ይምጣ ወደዚህ ሰዓቱን አይግደል የምህረት ደጁ ተከፈተ ኢየሱስ ይጣራ ኑ ወደኔ ያለ ልቡ ተከፈተ እርሱን ለመቀበል ቶሎ ይምጣ ወደዚህ ዘመኑን አይግደል። ዘማሪ ጌታ ያውቃልና ብሩክታይትን የማያውቃቸው የወንጌል አማኝ ይኖራል ብዬ ፈጽሞ አላስብም። እህታችን እንግዲህ የ10 ሰዓት የፈጀ የብሬን ሰርጀሪ አድርጋለች። ከ6 እስከ 8 ወራት የሚፈጅ የማገገሚያ ጊዜ እንደሚያስፈልጋት ተነግሯታል። እንግዲህ እኚህ ቤተሰቦች ከ40 ዓመት በላይ እኛን በብዙ ያገለገሉን ቤተሰቦች ናቸው። ዛሬ ደግሞ እኛ መልሰን ለማገልገል እድል አግኝተናል። ከጎናችሁ ነን እንድትሏቸው ምንም እንኳን ሀገር አሜሪካ ላይ ኢንሹራንስ ቢኖራቸውም ነገር ግን ወጪው እጅግ በጣም ከፍተኛ ስለሆነ ከጎናችሁ ነን አለንላችሁ ልንላቸው ይገባል። ስለምታደርጉት በጎነት እግዚአብሔር አብዝቶ ይባርካችሁ። ከ40 ዓመታት በላይ ብሩክታይትና ጌታ ያውቃል የወንጌል ዘማሪዎች ብቻ አይደሉም። ለኢትዮጵያ ማህበረሰብ የተስፋ የእምነትና የመነሳሳት ምንጭ ሆነው ቆይተዋል። በዝማሬና በአገልግሎታቸው በኢትዮጵያና በ2011 ዩናይትድ ስቴትስን መኖሪያቸው ካደረጉበት ጊዜ ጀምሮ ስፍር ቁጥር የሌላቸውን ሕይወት ነክተዋል። በጥልቅ የተወደዱ የተከበሩና ሁልጊዜም ለሌሎች ያለ ፈቃደኝነት የሚሰጡ ናቸው። ዛሬ ከነርሱ ጋር የመቆም ተራችን ነው። ከ2014 ዓመተ ምህረት ጀምሮ ብሩክታዊት ከባድ የጤና እክል በአንጎሏ ውስጥ የደም መርጋት በሰውነቷ ግራ በኩል ላይ ተጽዕኖ እያሳደረ ክንዷንና እግሯን የነካ በድፍረት እየተዋጋች ነው። ይህም ሆኖ ግን ሌሎችን በሚያስደንቅ ጥንካሬና እምነት ማገልገሏን መዘመርና ማበረታታትን ቀጥላለች። በየካቲት 2026 ካቨርኖማን ለማስወገድ በፊላደልፊያ በሚገኘው በጄፈርሰን ሆስፒታል እጅግ ውስብስብ የሆነ የ10 ሰዓታት የአንጎል ቀዶ ጥገና ተደረገላት። በእግዚአብሔር ጸጋ ቀዶ ጥገናው ተጠናቀቀ። ነገር ግን የማገገሟ ጉዞዋ ገና እየተጀመረ ነው። ብሩክታዊት በአሁን ጊዜ የማገገሚያ ማዕከል ውስጥ ትገኛለች። በማገገሚያ ማዕከል ውስጥ ትገኛለች። እዚያም ለሚቀጥሉት ከ6 እስከ 8 ወራት ትቆያለች። ቀስ ብላ መናገር፣ መብላትና ድጋፍ መስጠት፣ መቀስቀስ ትችላለች። ነገር ግን አሁንም ረጅም መንገድ ይጠብቃታል። ማገገሟ ሙሉ ተንቀሳቃሽነትና ነፃነት እንድታገኝ ለመርዳት ከፍተኛ የአካል ሕክምና፣ የንግግር ሕክምናና የሙያ ሕክምና ይጠይቃል። የስሜታዊና የአካል ጉዳት ከፍተኛ ነው። ነገር ግን የገንዘብ ሸክሙም እንዲሁ ነው። የኢንሹራንስ ድጋፍ ቢኖርም የቀዶ ጥገና የማገገሚያ ቀጣይነት ያለው ሕክምናና የሕክምና እንክብካቤ ወጪ ከፍተኛ የገንዘብ ሸክም ሆኖ ቀጥሏል። ሕክምናው እየቀጠለ ሲሄድ ወጪዎቹ እንደሚጨምሩ ይጠበቃል። ይህም በዚህ ወሳኝ የማገገሚያ ጊዜ ውስጥ በእነሱ ላይ እየጨመረ የሚሄድ ጫና ያስከትላል። በሕይወታቸው በሙሉ ብሩክታዊትና ጌታ ያውቃል ያለምንም ማመንታት ለሌሎች ሰዎች አፍስሰዋል። አሁን የኛ ተራ ነው። ድጋፎ በቀጥታ ወደ ብሩክታዊት የሕክምና እንክብካቤ ማገገሚያ ይሄዳል። ከምንም ነገር በላይ በዚህ አስቸጋሪ ጊዜ የአይምሮ ሰላም ይሰጣቸዋል እና ሙሉ በሙሉ በፈውስ ላይ እንዲያተኩሩ ያስችላቸዋል። ልክ ብዙዎቻችንን እንደደገፉት ሁሉ ብሩክታዊትንና ጌታ ያውቃልን ለመደገፍ እንደ ማህበረሰብ አንድ ላይ እንሰባሰብ። ትልቅም ይሁን ትንሽ ማንኛውም አስተዋጽኦ በእውነት ለውጥ ያመጣል። የምህረት ደጁ ተከፈተ ኢየሱስ ይጣራ ኑ ወደኔ ያለ በልብ ወሰነ እርሱን ለመከተል
አሁን ይምጣው ለዚህ ሰዓቱን አይግደል። የምህረት ደጁ ተከፈተ። ኢየሱስ ይጠራ ኑ ወደኔ እያለ ልቡ የተከፈተ እርሱን ለመቀበል ቶሎ ይምጣው ለዚህ ዘመኑን አይግደል። ዘማሪ ጌታ ያውቃልና ብሩክታይትን የማያውቃቸው የወንጌል አማኝ ይኖራል ብዬ ፈጽሞ አላስብም። እህታችን እንግዲህ የ10 ሰዓት የፈጀ የብሬን ሰርጀሪ አድርጋለች። ከ6 እስከ 8 ወራት የሚፈጅ የማገገሚያ ጊዜ እንደሚያስፈልጋት ተነግሯታል። እንግዲህ እኚህ ቤተሰቦች ከ40 ዓመት በላይ እኛን በብዙ ያገለገሉን ቤተሰቦች ናቸው። ዛሬ ደግሞ እኛ መልሰን ለማገልገል እድል አግኝተናል። ከጎናችሁ ነን እንድትሏቸው ምንም እንኳን ሀገር አሜሪካ ላይ ኢንሹራንስ ቢኖራቸውም ነገር ግን ወጪው እጅግ በጣም ከፍተኛ ስለሆነ ከጎናችሁ ነን አለንላችሁ ልንላቸው ይገባል። ስለምታደርጉት በጎነት እግዚአብሔር አብዝቶ ይባርካችሁ። ከ40 ዓመታት በላይ ብሩክታይትና ጌታ ያውቃል የወንጌል ዘማሪዎች ብቻ አይደሉም። ለኢትዮጵያ ማህበረሰብ የተስፋ የእምነትና የመነሳሳት ምንጭ ሆነው ቆይተዋል። በዝማሬና በአገልግሎታቸው በኢትዮጵያና በ2011 ዩናይትድ ስቴትስን መኖሪያቸው ካደረጉበት ጊዜ ጀምሮ ስፍር ቁጥር የሌላቸውን ሕይወት ነክተዋል። በጥልቅ የተወደዱ የተከበሩና ሁልጊዜም ለሌሎች ያለ ፈቃደኝነት የሚሰጡ ናቸው። ዛሬ ከነርሱ ጋር የመቆም ተራችን ነው። ከ2014 ዓመተ ምህረት ጀምሮ ብሩክታዊት ከባድ የጤና እክል በአንጎሏ ውስጥ የደም መርጋት በሰውነቷ ግራ በኩል ላይ ተጽዕኖ እያሳደረ ክንዷንና እግሯን የነካ በድፍረት እየተዋጋች ነው። ይህም ሆኖ ግን ሌሎችን በሚያስደንቅ ጥንካሬና እምነት ማገልገሏን መዘመርና ማበረታታትን ቀጥላለች። በየካቲት 2026 ካቨርኖማን ለማስወገድ በፊላደልፊያ በሚገኘው በጄፈርሰን ሆስፒታል እጅግ ውስብስብ የሆነ የ10 ሰዓታት የአንጎል ቀዶ ጥገና ተደረገላት። በእግዚአብሔር ጸጋ ቀዶ ጥገናው ተጠናቀቀ። ነገር ግን የማገገሟ ጉዞዋ ገና እየተጀመረ ነው። ብሩክታዊት በአሁን ጊዜ የማገገሚያ ማዕከል ውስጥ ትገኛለች። ብሩክታዊት በአሁን ጊዜ በማገገሚያ ማዕከል ውስጥ ትገኛለች። እዚያም ለሚቀጥሉት ከ6 እስከ 8 ወራት ትቆያለች። ቀስ ብላ መናገር፣ መብላትና ድጋፍ መስጠት፣ መቀስቀስ ትችላለች። ነገር ግን አሁንም ረጅም መንገድ ይጠብቃታል። ማገገሟ ሙሉ ተንቀሳቃሽነትና ነፃነት እንድታገኝ ለመርዳት ከፍተኛ የአካል ሕክምና፣ የንግግር ሕክምናና የሙያ ሕክምና ይጠይቃል። የስሜታዊና የአካል ጉዳት ከፍተኛ ነው። ነገር ግን የገንዘብ ሸክሙም እንዲሁ ነው። የኢንሹራንስ ድጋፍ ቢኖርም የቀዶ ጥገና የማገገሚያ ቀጣይነት ያለው ሕክምናና የሕክምና እንክብካቤ ወጪ ከፍተኛ የገንዘብ ሸክም ሆኖ ቀጥሏል። ሕክምናው እየቀጠለ ሲሄድ ወጪዎቹ እንደሚጨምሩ ይጠበቃል። ይህም በዚህ ወሳኝ የማገገሚያ ጊዜ ውስጥ በእነሱ ላይ እየጨመረ የሚሄድ ጫና ያስከትላል። በሕይወታቸው በሙሉ ብሩክታዊትና ጌታ ያውቃል ያለምንም ማመንታት ለሌሎች ሰዎች አፍስሰዋል። አሁን የኛ ተራ ነው። ድጋፎ በቀጥታ ወደ ብሩክታዊት የሕክምና እንክብካቤ ማገገሚያ ይሄዳል። ከምንም ነገር በላይ በዚህ አስቸጋሪ ጊዜ የአይምሮ ሰላም ይሰጣቸዋል እና ሙሉ በሙሉ በፈውስ ላይ እንዲያተኩሩ ያስችላቸዋል። ልክ ብዙዎቻችንን እንደደገፉት ሁሉ ብሩክታዊትንና ጌታ ያውቃልን ለመደገፍ እንደ ማህበረሰብ አንድ ላይ እንሰባሰብ። ትልቅም ይሁን ትንሽ ማንኛውም አስተዋጽኦ በእውነት ለውጥ ያመጣል።